ሽማግሌው እንደወጣ አልተመለሰም። ቤተሰቡ ተጨንቋል። ካሌብ የሽማግሌውን አቻ ይሆናሉ ወይም መጠጥ ቤት ይተዋወቃሉ፣ አብረው አምሽተው ይሆኑ የሚላቸውን የሚጠረጥራቸውን እየደወለ ይጠይቃል። አላየነው። አራኛ ቆየን ከወጣ ቤት ከገባን ቆየን ሆነ ምላሻቸው። ተጨንቋል። ምን ያድርግ? ትሁትም ተደብራለች። ዝም ብላለች። አንገቷን ደፍታ እየተከዘች ነው። ቲና መጣች። ቲና ያለ ባህሪዋ ትሁት ውላለች። ውሃ በስነ ስርዓት ትጠይቃል። ከጠየቀች በኋላ ለተደረገላት ነገር ሁሉ ታመሰግናለች። ምን እንደሆኑ ትጠይቃለች። ትሁት ለምን ከፋሽ ሁሉ ትላታለች። እንግዲህ ምክንያቱም ታውቀዋለች። ትነግራታለች፣ ታጽናናታለች መልሳ። እንዲህ ነው ነገሩ። ዋናው አጥፊ ራሷ ሆና እያለ መልሳ ደግሞ አጽናኝ። እንዲህ ነው እንግዲህ። ቲና እየዞረች የልብ ትረታቸውን ሁሉንም እየለካች ነው። ካሌብንም አገኘችው። ካሌብንም ልክ እንደ አዲስ እስካሁን ምንም አዲስ ነገር የለም ትለዋለች። ሞኙ ካሌብ ኧረ ምንም ነገር የለም፣ በእያንዳንዱ ደወልኩኝ፣ አላየንም አልሰማንም ነው ያሉኝ ይላታል። ታዲያ እሷ አብራ የተጨነቀች ትመስላለች። እንዴት እስካሁን አድርጎትም አያውቀውን ሁሉ ትላለች። ታዲያ ምን ላድርግ እኔ ጨነቀኝ እኮ ይላል እሱ። እንሂድ ፖሊስ ጣቢያ እናመልክት ትላለች። ሲመስለኝ እስከምን ድረስ ሊያስብ እንደሚችል እየገመተችው ነው። እሱ ደግሞ ህጋዊነቱን ሊያረጋግጥላት ፈለገና 24 ሰዓት አልሞላውም አይቀበሉም፣ አሁን በዚህ ሰዓት እህደን ብናመለክት ይላታል። የዋሁ ካሌብ ምን እንደተደገሰልህ ምን እየተደረገ እንዳለ እኮ አታውቅም። እንደዚህ ነው ጨዋታ። ሁሉም ተሰብስቧል። እኩለ ሌሊት ሆኗል። ዳንኤል ተኝቷል። ምንም አልሰማም። ምን እንደተፈጠረ ይጠይቃል። ትሁት እስካሁን አባዬ አልመጣም፣ ነገ ፖሊስ ጣቢያ ሄደን እናመለክታለን ትለዋለች። ከዛ ዳኒ የምርም እየተጨነቀ ነው። ካሌብን ያጽናነዋል። አይዞህ ምንም አይፈጠርም፣ ግን ጓደኞቹ ጋር ደውለህ ነበር ይለው። እንደ ደወለ ይነግረዋል። እንግዲህ ማድረግ የሚችለው ምንም አይፈጠርም አይዞህ ብቻ ነው። ዳኒ ከዚህ የበለጠ ምን ሊያደርግ ይችላል? ግን ቲናን የጠረጠራት ይመስላል። ምክንያቱም ከሌሎች በተሻለ እሱ ቲናን ያውቃታልና። እንዳይነጋ የለም ነጋ። ነጋና ትሁትና ካሌብ ተገናኙ። ካሌብ መስሪያ ቤት ሄጄ መኖሩን አረጋግጣለሁ። መስሪያ ቤት ካጣኸው ትለዋለች። መስሪያ ቤት ካጣሁት ፖሊስ ጣቢያ ሄጄ አመለክታለሁ፣ 24 ሰዓት እስኪሞላ መጠበቅ አልችልም ይላል። ታጽናናዋለች። መልካም ነገር ሁሉ እንዲፈጠር ቀኝ ቀኙን እንዲያስብ ትነግረዋለች። ምን ይፈጠር ይሆን? እየተፈጠረ ያለውን ነገር አንድ ባንድ እየተከታተል እንዲያሳውቃት ትጠይቀዋለች። እሱም እሺ ብሏታል። ዳኒ ትናንት ሰዎች በተሰበሰቡበት ጥርጣሬ ፊት አሳይቶ ነበረ። ዛሬ ብቻዋን አገኛትና ቲናን ጠየቃት። ለምነው እንደዚህ ያደረግሽው ይላታል። ቲና ደግሞ ታምሜ ያለሁ በሚል ሙድ ሁሉንም እኔ እንዲህ ታምሜ ምን አደርጋለሁኝ? እኔ ምንም አውቀው ነገር የለም፣ እኔም መጥፋቱንም ከነሱ ነው የሰማሁ ትላለች። እንግዲህ እሱ ከአሁን በፊት ስልኳ ላይ አዲስ ቁጥር አይቶ ነበርና እስኪ ስልክሽን ይላል። ምኗ ሞኝ ነው? አንድ እንቅፋት ሁለት ጊዜማ አይመታትም። መጀመሪያ የተሸወደችው አንሷ አሁንም የደወለችበትን ስልክ እንድታሳየው ፈልጎ ነው። አጥፍታ ይሆናላ። ስልኩን ሲያው ባዶ ነው መሰለኝ። እንግዲህ ምን ላድርግ ልመንሽ ይላታል። ብታምነኝ ነው የሚሻለ ብለዋለች። ትሁት በጣም ተጨንቃለች። ከጭንቀቷ የተነሳም ያለ ባህሪዋ ቲናን ተረጋግታ እየጠየቀቻት እባክሽን ቲና ስለዚህ ነገር የምታውቂው ነገር አለ ትላታለች። ቲናም እንዴት እንደዚህ አሞኝ እንዴት ትጠረጥርኛለሽ? መጥፋቱን እንኳ የሰማሁት ከእናንተ እኮ ነው። እንዲያውስ እንዲያው ስለ ሰውየው መጨረሻ ምንም ነገር መረጃ ሳይኖረን አንተ የተባባልን እዚህ መጣላቱ ምን ይፈይዳል? ትላታለች። ካሌብ ሲፈልግ ውሎ መጣ። ምንም እንዳላገኘ ለትሁት ነገራት። ተጨናነቁ ሁለቶች። ምን ይሻላል ይላሉ። መጨረሻ ላይ ምናልባት እንዲሁ የአባዬ ጠላት ይኖረው ይሆን ትላለች ትሁት። ኧረ እሱ ምን አይነት ጠላት የለውም። ከማን ጋራ? ምናልባት እኔ እንዲሁ በጠረጥረው ይችን ሰይጣን የሆነችን ቲና ነው። ቲና ነች፣ ከቲና ውጭ ሌላ ይህንን ሊያደርግ የሚችል የለም ይላል። ትሁት ደግሞ በዚህ ዙሪያ ላይ የዋህ ሆናለች። አሟት ነበረ፣ እቤት አልወጣችም። ያመማት እቤት ሳትወጣ ይሄን ማድረግ እንዴት ትችላለች? ከሆነም እንኳ በብልሃት ነው፣ እንደ ድሮ በድንፋታ መሆን የለበትም ትለዋል። አባዬ ምንም ከሆነ ግን ከእሷ ራስ አልወርድም፣ እገድላታለሁ እያለ ነው። እንዲረጋጋ ትመክረዋለች ትሁት። አይዞህ ትለዋለች። እሱ አሁን ጨክኖ ወደ ስራ እንዳይገባ ከቲና ጋር ጠብ እንዳይፈጥር ያደረገው ምናልባት አሁን ሰሞኑ በተፈጠረው ቤት ውስጥ በተፈጠረው ችግር ምክንያት አብሎ ከከተማ ወጣ ብሎ እንደሆነ ምናልባት ትንሽ እንጠብቀው በሚል ነው። ሽማግሌው ከሆነ ትልቅ ቤቱ አይኑን በጨርቅ ታስሮ ታግቷል። አጋቹ ፊት ለፊት ቁጭ ብሏል። ሽማግሌው ይጠይቃል። እባካችሁን ፍቱኝ፣ እባካችሁን የታሰርኩበትን ፍቱልኝ ይላል። እባካችሁን ልይ ጨነቀኝ። አጋጁ ለመሆኑ ምን ለመሄድ ፈልገህ ነው እንደዚህ የምትጠይቀው ይላል። ኧረ ጨለማው ይጨንቃል፣ ኧረ እባክህን ይለዋል። አጋቹ ተለሳለሰ። አይኑ ላይ የታሰረውን አነሳለት። ዞዝሮ አየ። የፈለከውን ይላል አጋቹ። አንተ የምትፈልገውን ንገረኝ ይላሉ ሽማግሌ። እኔ የምፈልገውም አንድና አንድ ብር ነው ይላል። የምታደርገው ስራ እኮ ልክ አይደለም፣ ትክክል አይደለም ይሄ ይለዋል። እኔ ጋር አይደለም ችግሩ፣ እኔ የምሰራው ለብር። እንዳግተህ የከፈለች ደግሞ ምን እንደምትፈልግ አልነገረችኝም ሲለው ማንነቷን አወቀ። እሷ እኮ ሰይጣን የሚቀናባት ክፉ ነች፣ እባክህ እሷን ተዋትና ብሩን እኔ ልስጥህ ይላል።
ብሩን ተቀብያለሁ፣ እሷ ከፍላኛለች ይላል። እሷ የከፈለችህን እኮ ከኔ ወስዳ ነው ሲለው እንግዲህ የስራ ዲሲፕሊን መሆኑ ነው። አጋችም ሆኖ ዲሲፕሊን ነው። መታመን ይፈልጋል። አልፈልግም አርፈህ ቁጭ በል ይለዋል። ቤተሰቡ እንዳለ ተጨንቋል። ቲና ብቻ ደስተኛ ነች። እየጠጣች ነው። እየጠጣች ሳገኛት ዳኒ ምን ተገኘ በዚህ ሰዓት የምትጠጪው? ሁሉም ተጨንቋል። ነገ ደግሞ ፖሊስ ቤት ይመጣል እያሉ ነው። ምንድን ነው የምታስቢው? ቶሎ እንውጣ እዚህ ነገር ይላታል። ምን አስጨነቀ? ምን አስፈራ? ምንም አይፈጠርም፣ ዋስትና እሰጥሃለሁ እያለችው ምን እንደተማመነች እንጂ እሱም ጠርጥሯታል። ምንድን ነው የሆነ ሴሌብሬሽን ያለሽ እኮ ነው የሚመስለው። ምን ተገኘ ይላል። ምንም አልተገኘ፣ መትረፌ በራሱ ትልቅ ፌሽታ ነው። ለዛ ነው ደስተኛ ሁኜ ያለሁት ወይም የመሰልሁት የመሰለህ እያለችው ነው። ዳኒ አሁንም ተጨንቋል። ጭንቀቱን ስታይና መጠጣት አለመፈለጉን ስታይ ካልጠጣ ንቀው እኔ ራሴ እየተዝናናን ነው ብለዋል። ሽማግሌውና አጋቹ እየተወያዩ ናቸው። አጋቹ ይራራለት ይመስላል። ውሃ ጠጣኝ ሲለው ያጠጣዋል። ቀጥሎ ያለውን ምን እንደሆነ ይጠይቀዋል። አጋቹ ምንም አላቅም ይላል። አጋቹ የሆነ ሀሳብ ያቀርብለታል። ምናልባት ከስራዬ ከልምዴ የተማርኩትን ነገር ልንገር ይለዋል ሽማግሌው። ይላል ሽማግሌው። እንግዲህ መጨረሻው ምናልባት ድርድር ከሆነ ቲና ይህን ድርድር ካቀረበችልህ ከህይወትና ገንዘብን እንዳታስቀድም፣ ህይወት በየትኛውም ገንዘብ ሊቀየር የሚችል ነገር አይደለምና ይለዋል። ሽማግሌው ግን የዋዛ አይደለም። ድርድሩ ከቲና ጋር ከሆነ ሞቴ ይሻለኛል እንጂ 5 ሳንቲም ገንዘብ አልሰጣትም እያለ ነው። ግን አንድ ነገር ልንገርህ፣ እንደዚህ አይነት እድል አያመልጥህ። እሷ ከምትሰጥህ የተሻለ ገንዘብ እኔ ልስጥህ ይለዋል ሽማግሌው። አጋቹ ለስራዬ ታማኝ መሆን ያለብኝ አይመስልህም ይላል። ታማኝነት ሌላ ጉዳይ ነው። ለእሷን ስለማልሰጣት ለአንተ ልስጥህ ነው እያልኩ ያለው። ይህ እድል አያመልጥህ እያሉት ናቸው። ካሌብና ዳኒ እየተጨቃጨቁ ነው። ይህ ስራ የእናንተ ነው ይላል ካሌብ። ዳኒ እውነትን ተጨንቋል። በእውነት ካሌብ እኔ እምልልሃለሁ በዚህ ጉዳይ ላይ እጅ የለበትም። ግን የእሱን ተወውና አሁን ጭቅጭቁ ምን ይጠቅማል? አባዬ ጠፍቷል። አባዬን ተጋግዘንና ተማምነን ፍንጭ መፈለግ አለብን። አብረን እንስራ፣ አብረን እንፈልገው መነኝና ይላል ዳኒ። ካሌብ ግን አእምሮ መቀበል ከብዶታል። ከሌባ ጋር የጠፋን ነገር አብሮ መፈለግ ምን ይጠቅማል? ጊዜ ከመፍጀት ውጭ እንዲርቅ ከማድረግ ውጭ ሌላ ምን ሊገኝ ነው? ምን ትርፍ አለውና ከቻልክ አሁንም ከቤት ውጣልኝ። በእናንተ ምክንያት ነው አባዬ ከዚህ ቤት እያመሸ የሚገባው የነበረው። አሁን ጭራሽም ሰወራችሁት። የት እንዳደረሳችሁት እባክህን ንገሩኝ። ይህንን ካልቻልክ ግን ዝም በል ብሎት ካሌብ ትቶት ወጥቷል። እመቤቲቱ ቲና እንግዲህ ከታገተበት ቦታ ሽማግሌው ሄደች። ግን ሽማግሌው ምንም የገረመው አይመስልም። ይህንንም አይታ ሙሳም ተገረመች። ለምንድን ነው ግን ያልገረመ ትለዋል። የአንቺ ባህሪ ከዚህ በላይ ልትች እንደምትችይ እያወቅ ምን ያስገርመኛል? እኔ እኮ አውቅሻለሁ ይላታል። ይችኛዋን ቲና አታውቃትም፣ እስኪ አጋጭልኝ ትለዋለች አጋቹ። አጋቹ ደግሞ ቀብረር ያለ ነው። እንደዚህ ጨምልቅልቅ ያለ ስራን ያልሰራም ይላታል። የከፈልኩህ እኮ እስከ መግደል ድረስ የሚደርስ ነው ስትለው እሱም በአግባቡ የሚሆን እንጂ ዝም ብሎ ስለፈለግሽ ብቻ የሚሆን ነገር አይደለም። እሱ እኔን ስራ ነው፣ እኔን የሚመለከት ነገር ነው። አሁን አዋራኝ አልሽ፣ ለጠየቅሽው እየመለሰልሽ ነው። ስለዚህ አታውራ ብለሽ ካወራ ያኔ የፈለግሽው ይሆናል። አሁን ግን እያዋራሽ ነው፣ አርፈሽ አዋሪው ይላታችሁ ነው። ሽማግሌው ይነግራታል። የፈለግሽው ነገር እንደማይሆን ስነግርሽ በሚገርም ሁኔታ ነው። እኑስ 5 ሳንቲም አልሰጥሽም ይላታል። ያኔ እሷን በጣም ትበሽቅና አንተና ልጅህ በጣም ክፉ ናችሁ ትላቸዋለች። አንቺስ የዋህ ነሽ፣ አንቺስ እንዴት ነው ራስሽ እንዴት ነው የባለቤት ያደረግሽው ይላታል። እንግዲህ ዝታበታለች። ላሳጣኸኝ እያንዳንዱን ነገር ዋጋ ትከፍልበታለህ ብለዋል። ዳንኤልና ትሁት እያወሩ ነው። ዳንኤል የምር ተጨንቋል። ትሁትም ተጨንቃለች። ትሁት ግን አንቺም እንደ ካሌብ ትጠረጥረኛለሽ? ከአባዬ መጥፋት ጀርባ የኔ እጅ አለ ብለሽ ታምኛለሽ ይላል። እኔ አላምንም፣ ግን ብር ስላልሰጠኝ ዛትፈውን ደግሞ አረሳሁትም ትለዋለች። ያኔ ተናድጄ ነው እንጂ እኔ በሰው ህይወት የምቀልድ ሰው አይደለሁኝም። የኔ ዓላማ አንድ ነው፣ ገንዘብ አግኝቶ ኤደንን ማግባት። በቃ እባክሽን ካሌብን አሳምኝልኝ፣ እኔ በዚህ ውስጥ እጅ የለበትም ይላል። እንግዲህ ትሁት ያመነችው ትመስላለች። ዳኒ እንደፈለገው ካሌብን ሄዳ አናግረዋለች። ያለበትን ሁኔታ ጠየቀችው። ምንም አዲስ ነገር እንደሌለ ነገራት። እንደገና ግን የተወውን ነገር ያን ሁሉ እያወቀ ዝም ያለውን ነገር በአባቱ ስለመጡበት ግን ያልተፈለገ ነገር ሊያደርግ እንደሆነ ነገራት። የምታደርገው ነገር ለአባዬ የማይጠቅመው ከሆነ ምን ይጠቅማል? እሺ ብሎ ትሁት እንደገና ሄዳ ዳኒን ታናግረዋለች። ዳኒ ይህንን እድል ተጠቀምበት ትለዋለች። እስካሁን የሰራዎቹ ፎልቶች ምናልባት መካካስ ከቻሉ በዚህ እድል ተጠቀም። ቲናን እንደምንም አወጣት። አባዬ ያለበትን ትነግርሃለች። ፍጠን፣ ጊዜ የለም፣ አባዬ ምንም መሆን የለበትም ትለዋለች። ዳኒ ተቀብሏል። የቻለውን ሁሉ ሊሞክር ቃል ገብቷል። ምን ይፈ ቲና ያለህን ጠቅላላ ሀብት በስም ያዝር ትለዋለች ሽማግሌውን። ሽማግሌው ፈገግ ይላል። እድሜ እስከዚህ ድረስ የቆየው ይህንን ላይ ነው፣ በሞት ይሻለኛል፣ ያን እንዳታስቢው፣ ከኔ ጋር እስከ 100 ሺህ ብር አለ ይላታል። እሷ ትናደዳለች። አትናደጂ የካሌብ ሚስት ይላታል። አይ ጥሩ አላደረክም የካሌብ አባት፣ እሷ በሽቃለች። በመሀል አጋቹ እርቦናል፣ ምግብ አስልክልን ይላታል። ለአንተ አስልክልሃለሁ፣ ለእሱ ግን አይመለከትም ትለዋለች። እሱ ስለምንድን ነው የማይበላው ይላል። ለብቻ ያናገራታል። ምን እየሰራሽ ነው? በስራዬ ጣልቃ እየገባሽ ነው። አንተ ምን አገባህ?
የተዋዋል ነው እኮ እስከ መግደል የሚደርስ በዚያ እየያዘህ እኮ ይገደል ብልህም ራሱ የምትገድለው አይመስለኝም። በአግባብ ከሆነ እገድላለሁ፣ ግን ያለ አግባብ በራብ እንዲሞት አልፈልግም። የተጨበላለቀ ስራ ውስጥ አልገባም ብለህ ጀነን ብሎባታል። ይቀየስም ይመስላል አኳኋኑ። ደግሞ ከስራው በኋላ ስለ ገንዘቡ እናወራለን ሲላት ገንዘቡን ከፍዬ አይደል እንደ ድጋሚውን ገንዘብ ነው ትለዋል። ቲና ምንም እንዳልተፈጠረ አይኗን በጨው አጥባ ካሌብ ክፍል ሄዳለች። ውጭልኝ ይላታል። ቆይ እንነጋገር። እንደዚህ የምትበሰጫጭ የምትናደድ ከሆነ በማንኛውም ሰዓት ልፈታ እችላለሁ፣ ግን አሁን አባዬ ላይ እናተኮር ትላለች። እሱ አንቺን የሚመለከት አይደለም፣ ስለዚህ ውጭልኝ ይላታል። በቀላሉ ትወጣ አይደለች። ስሚኝማ ይላታል። ማልፈልገውን ነገር እንዳደረጋት ታስገድጅ። አባዬ ሽጉጥ እንዳለው ታውቂያለሽ አይደለም? አሁን ለእኔ መሆኗን ሲላት እንደዚህ እስከዚህ ድረስ ያስባል ብላ ስላልጠበቀች ነው መሰል ደነገጠች። ይሄ መፍትሄ ይሆናል ትለዋለች። ከዚህ የተሻለ መፍትሄ የለም፣ አሁን ውጪ ሲላት ደንግጣ ወጣለች። ዳኒ ስራውን ጀምሯል። ከካሌብ ክፍል ተናዳ ስትወጣ ፊት ለፊት ተገናኙ። ውጭልኝ ብሎ አባሯ አስወጣኝ እያለች ተናዳ እየወጣች እያለ ዳኒ ፊት ለፊት አገኘችው። አይዞሽ እሱን ተይው እባክሽ ተናዶ ነው ተይው ይላል። ያኔ አምልጧት አባቱ እንደሆነ አያገኘውም ትላለች። ያኔ ዳኒ ያዘ። ስትደነግጥ ተመለከታትና ምንም አይደለም እኔም ባገኘው ራሱ እደፋዋለሁ። የምትፈልገውን ለማግኘት እንደሚፈልጉት መሆን ነው እንግዲህ ማለት ይሄ ነው። ዳኒ እንዲህ ሲላት ገረማት። ምክንያቱም ጠፋኝ ተብሎ የተነገረ ጊዜ ዳኒ ደንግጦ ነበረ። ያኔ ጨንቆት ነበር። ያ ተቀይሮ አሁን እየሳቀ እኔ መደፋው ነበር ሲላት ገረማት። ያኔ እኮ እንደዚህ ነበር። ያው እኔ ማድረግ ሲገባኝ ሌላ ሰው ቀደመ ብዬ በሽቄ ነው እንጂ የሰራኝን ታውቂው አይደለ የነበር መደፋው ሲል። እንደዛ ከሆነ ታማኝ ከሆነ ሚስጥር ከጠበቅ ነገ እኔ ያሳያለሁ ከኔ ጋር ነው ብለዋለች። ይኸው የቤቱ እኮ ጠበቃ ድሮም ዳኒ መረጃ የሚገኘው ከዳኒ ነበር። ዳኒ የሰማው ያየውን ወስዶ የትሁት ይናገራል። ትሁት ደግሞ ለሽማግሌው ትናገራለች። ቤቱ ይጠበቅ ነበር ሰላም። አሁን ተደብቃ ቲና የፈጸመችው ችግር ነው እንደዚህ የፈጠረው እንጂ ለዳኒ አማክረው ቢሆን ድሮውኑም ይሄ ችግር አይፈጠረው ነበር። የዛሬው በዚህ አበቃ። ቀጣዩን በቀጣይ ክፍል ይዘን እንቀርባለን። እስከዚያው ድረስ መልካሙን ነገር ሁሉ ከእናንተ ጋር ይሁን። ሰላም።